ሰላም ጤና ይስጥልን ውድ ተመልካቾቼ፣ ምዕራፍ 3ን ይዤላችሁ መጥቻለሁ። ልብ አንጠልጣይ እውነተኛ የፍቅር ታሪክ የናኦድና የሳሮን። አፈቅርሻለሁ የኔ ቆንጆ አለኝ። ናኦድ እውነትህን ነው አልኩት። አዎ የኔ ማር፣ የኔ ትሁት ወድጄሻለሁ። እውነቴን ነው አለ። እኔን እኮ አላምንም ስለው እመኝኝ የኔ ብቻ አለኝ። በጣም ከመጠን በላይ ደስ ብሎኝ ስለነበር ዘልዬ አንገቱን እቅፍ አድርጌ ናኦድ እወድሃለሁ አልኩት። እውነትሽን ነው አለኝ ማመን አቅቶት። አዎ ናኦድ በጣም ደስ የምትል ልጅ እኮ ነህ። በጣም እድለኛ ነኝ ስለው እረ እኔ ነኝ እድለኛው አለኝ። እሺ በቃ እንዴ ብዬ እቅፍ አደረኩት። የተመሰጠን እያለን ወደ አንገቱ ስር ገብቶ ቀስ ብሎ በትንፋሹን አንገቴን እያሞቀ ወደ ከንፈሩ ተጠጋ። እኔንም ምንም አላመንኩም ነበር፣ ህልሜ ስለነበር በደስታ ሳምኩት። እሱንም ደስ እያለው ሳመኝ። ወይኔ ሳሮንዬ ይቅርታ እሺ አለኝ። ለምን ናኦድ ስለው ሳላስፈቅድ አለኝ። አረ ችግር የለውም ፈቃደኛ ከሆንኩኝ ሁሉም ነገሬ ያንተ ነው ካሁን በኋላ አልኩት። ከእንደገና በደስታ ጥፎ እቅፍ አድርጎ ፍቅሩን ማጣጣም ጀመረ። ለኔን እንደዛች አይነት ቀን በህይወቴ አጋጥሞኝ አያቅም። በጣም ደስ አለኝ። በደስታ ራሴን ልስት ምንም አልቀረብኝም። የምሆነው ነገር ጠፋኝ። ቀላል አልመሰለኝም ነበር አለ ናኦድ። ምን ነው ፍቅሬ ስለው እንደዚህ አቅልለሽ ልታዩ አላልኩም ነበር አለ። አይደል እንዳንዴ ሴቶች የሚያካብዱ ነገር አለ። እረ ጀለስ ከባድ ምንም እኛ ጋር አይነፋም። በተለይ እኛ የ6 ኪሎ ሰፈር ልጆች ከወደድን ከጠላን እንደዛው። አብዛኛው ጊዜ ግን እንወዳለን፣ በፍቅር ነው የምናሳልፈው አልኩት። በቃልሽ ተገንተሻል አለኝ። የትኛው ቃሌ ስለው ብቻ አልተውህም ብለሽኝ ነበርና ይኸው አጠገቤ ነሽ። አመሰግናለሁ አለኝ። ግዴታዬ እንደሆነ ነግሬህ ነበርና እኔንም እወድሃለሁ ታዲያ አልኩት። ያንቺን መሆን በመቻሌ የእውነት በጣም ደስ ብሎኛል። የኔ ልዩ እድለኛ ነኝ። እድለኛ አደረግሽኝ ናኦድ። ካሁን በኋላ ያንተን ብቻ ነኝ። እሺ ደሞ እመነኝ አልኩት። አሳየኝ አለ። ማመን እንድትጀምር አደርግሃለሁ አልኩት። ያለፈውን ረስተህ ስለ ወደፊቱ ብቻ ማሰብ ያለብህ አልኩት። እሺ የኔ ቆንጆ እወድሻለሁ እሺ አለኝና ትናፍቅኛለሽ ማለት ብሎ በቃ ወደ ዶርም ልንገባ ልግባና ላንብብ ከተነበበልኝ ማለት ነው አለ። እሺ ናኦድ እኔንም እወድሃለሁ በቃ ነገ እንገናኛለን። የሚያረካው ሰውነቱን እቅፍ አድርጌ ስሜው ሸኘሁትና ወደ ዶርም ተመለስኩኝ። ዶርም ገብቼ ላነብ ስል ከየት ወዴት በኩል ይነበብልኝ ልክ መጽሐፉን ስገልጽ ፊቴ ላይ ድቅን እያለብኝ ማንበብ እንኳን አቃተኝ። አሸነፈኝ። ተሸነፍኩለት ለናኦድ። ብገላበጥ ምንም እንቅልፍ የለም ምንም። በቃ አሁን አጠገቤ ቢሆን ብዬ ተመኘሁ። ግን የማይሆን ነገር ነው ያሰብኩት። እንዲሁ ሲጨንቀኝ እየተመኘሁ ከዶርሙ ልጆች አንዷ የኔ ቆንጆ ፍቅር ያዘሽ እንዴ አለችኝ። ይቺ ልጅ ሁሌም አታናግረኝም። አስተያየቷ እንኳን ደስ አይለኝም። ግን ዛሬ እንዴት አናገረችኝ ብዬ ያስታውቅብኛል እንዴ አልኳት። እረ ምን በወጣሽ አለችኝ። ማለት ስላት ዝም በይ በእናትሽ፣ ቅድም ምን ስታደርጊ እንደነበር አይተናል። እሺ ውጪ እንደፈለግሽ መሆን ትችያለሽ፣ ግን አሁን ከዚህ እኛ ጋር አትረብሽኝ አለችኝ። ቆይ ጥናት ትዝ የሚልሽ እኔን ከወንድ ጋራ ስታይ ነው እንዴ የኔ ቆንጆ? ቅናትም እኮ የራስን የሆነ ስልት አለው። እሺ ዘለሽ ፊት አትበይ አልኳት። ምን አልሽ?
አንቺ እኔን ነው በአንቺ የምቀናው ብላ ዘለለች። ያዙ ይልቀቁኝ አለች። ዶርሙ በአንድ እግሩን አቆመችው። እኔን ግን ከተቀመጥኩበት አልጋ ላይ አልተነቃነቅኩም ነበር። ሁሉም የእሷ ባቶች ስለሆኑ ወደ እሷ አሽቃበጡ። የወላይታ ስዶ ልጆች ናት ልጅ ናት ሊያ ትባላለች። ምን እንኳን ብትጨጭም እኔን ግን ምንም ነገር አልተሰማኝም። መሰላም አልተኛችም። እኔን ረስቼ ጥናቱን ከጠናልኝ ብዬ ገና ደብተሩን ከመግለጤ ወደ ውጭ ይዘዋት ወጥተው ነበርና መጡ። አስገብተው ቁጭ አርገዋት ምንም ነገር እንዳትናገሪያት እያሏት አግብተው ቁጭ እያሉ እንዳውም ዛሬ ጥናት ይቅርብኝ ብዬ እግሬን ሰቅዬ ጌም መጫወት ጀመርኩኝ። ሄድፎን አድርጌ ማንም አልሰማም ብዬ የጌሙን ድምፅ እስከ መጨረሻው ጨምሬበት እየተጫወትኩ እያለ የናገረችኝ መሰለኝ እና ተንስቼ ወደ እኔ መጣች። ሄድፎኑ ከጆሮዬ ነቀለችው። ችግር አለ አልኳት። እንዴት ነው እንደዚህ የጠገብሽው አለችኝ። ማለት ስላት አልሰማሁም ስለ ማለት ነው አለችኝ። ምንድን ነው ያለችኝ ስላቸው ለምን እራሷን አትጠይቂያትም አጠገብሽ አይደለች አሉኝ። ሁሉም እሺ ንግስቷ ምንድን ነው ያልሽኝ ስላት አቦ አንቺ ልጅ አስጠልተሽኛል እሺ አለች። እገልሻለሁ አለችኝ። ሊያ እኔን አልኳት። እና ካንቺ ውጭ ማን አለ እዚህ ጋር አለችኝ። ቆይ እስቲ ላብርድላት ብዬ ተነሳ። ቁጭ ብዬ እናትሽን ብላ በጥፊ አዘሮችብኝ። እኔን ነው የመታሽው አልኳት። እንዳልደግምሽ አለችኝ። ሳኩኝ፣ በጣም ሳኩኝና አረ ጀግና ነሽ የምር ፈራሁሽ አልኳት። ብትፈሪ ነው የሚመችሽ አለችኝ። የምርሽን ነው ብዬ እንደ የመጀመሪያውን ጥፊዋን መለስኩላት። እኔንን ብላ ቀወጠችው። አትንጫጪ አንቺ ስትመችኝ ጩክ ያለህ እንዴ አልኳት ስላት አንቺ እኔንን እና አለችኝ። ይህንን ይገርምሻል እንዴ ብዬ ቦቦክስ ብዬ ጣልኳትና እላይዋ ላይ ቁጭ ብዬ ጠፈው። ቦክሲውን ሳጠጣት የሌሎችን ጓደኞቿ ሌላዋ ጸጉሬ እየነጨችልኝ፣ ሌላዋ የጨረችልኝ፣ አንዷ ደግሞ ነከሰችኝ። ያችን የነከሰችን ተነስቼ አንቺ ውሻ የውሻ ልጅ ትበያለሽ እንዴ ብዬ እሷንም እንድትነሳ አድርጌ ደበደብኳት። በኋላ የሌሎችን ሁለት ሊያ እየተንከባከቡ እያለ ያችኛዋ አሳምኜ ጸጉሬን የነጨችኝ ደግሞ ይዣት ጸጉሯን ነቀልኳት። እያንዳንዳቸው ስሜታቸውን ሁለተኛ አጠገቤ እንዳይደርሱ አድርጌ ዘረርኳቸው። ሁላቸውም በየተራ እየተነሱ ወደ ፍራሻቸው አመሩ። እኔንም ቁጭ ብዬ እስቅባቸዋለሁ። ሁላቸውም እንዲጎዱ አድርጌ ሳይሆን አቅማቸው እንዲያውቁ ያህል ብቻ ነበር። ስታሳዝኑ እያልኩኝ ራሴን በሳቅ እያዝናናሁ እርር አደረኳቸው። አሁንስ እንከባበራለን ወይስ አንከባበርም ስላቸው ሁላቸውም ጸጥ አሉ። ተንስቼ እናንተን እኮ ነው ስላቸው ሁሉም በአንድ ድምፅ እንከባበራለን አሉ። እሺ በቃ ትናፍቁኛላችሁ አልኳቸው። ተኛሁ። በጣም ድክም ብሎኝ ስለነበር የፍቅሬን አፍቃሪነትን የሰማሁባት ቀን ስለሆነች ብቻ ደስ የሚል ሌሊት እንደመሆኑን ተስፋ አደርጋለሁ ብዬ ተኛሁት። እንዴት እንደሆነ አላውቅም፣ ግን እንቅልፍ ቶሎ ያዘኝና ገና ሞቅ ያለ እንቅልፍ ይዞኝ ሳለ የሆነ ነገር አንገቴን እየፈለገ ነው። ምንድነው ደግሞ እጭ ብዬ በእጄ ልነካው ስል አንቺ ውሻ እስቲ አሁን ደግሞ አቅምሽን እንየው አለችኝ። ሊያ ነች ብዬ ተናገሪ አለችኝ። ሌላኛዋ ደግሞ ማን እንደሆነች አላውቅም እግሯን
እጄ ላይ አድርጋ አንገቴን አንቃ ያዘችኝ። መተንፈስ አቃተኝ ትላለች ሊያ። ሳሮን አንገቴን አንቃ የያዘችዋ መተንፈስ አቃተኝ። ለሁለት ስለሆነ የያዙኝ ደንግጫለሁ፣ ግን በደንብ በደንብ ከነቃሁ በኋላ እንደምንም ብዬ እጇን ከአንገቴን ላይ አስለቀቅኩ። ሁለታቸውንም ራሴን ላይ አንስቼ መብራቱን ለማብራት ወደ መብራቱ ስሮጥ ከኋላዬ ከባድ በሚያክል ዱላ አናቴን መታችኝ። ከዛ ሰዓት ጀምሮ ራሴን ሳላውቅ ነጋ። ራሴን ሳውቅ ሆስፒታል ውስጥ መሆኔን ብቻ ነው የማውቀው። ለነርሷ ምን ሁኜ ነው እዚህ የመጣሁት ብዬ ጠየኳት። የድብደባ ጥቃት ደርሶብሽ ነው፣ አይዞሽ እሺ ይሻልሻል አለችኝ። ሁሉም ነገር ትዝ አለኝ። ጭንቅላቴን ስደባብሰው የተሰፋ ነገር እንዳለ ተሰማኝ። በጣም ተናደድኩኝ። ማንም አጠገቤ የለም፣ አንድ ሰውን እንኳን አጠገቤ የለም ብዬ እያማረርኩኝ እያለሁ ሳሮንስ የሚል ድምፅ ከውጪ ሰማሁኝ። መግባት አትችልም ምናምን ብላ ተጨቃጭቀዋለች ነርሷ። ናኦድ ነበር። እኔም ድምፁ ከፍ አድርጌ መግባት ይችላል አልኩት። አሞኝ የጮህኩኝ መስሏት ወደ እኔ ስትመጣ ተከትሏት ገባ። ደህና ነሽ ሳሮንዬ አለች። ለምንድን ነው የምትንከለከይው? እሷ እኮ ከፈጣሪ በታች ሰላሜ ነው እኮ። እባክሽ ከኔ ጋር ይሁን አልኳት። ግን እኮ ሳሮን ማውራት የለብሽም አሁን አለችኝ። ችግር የለውም እኔ በምልክት ቋንቋ አወራለሁ፣ አንቺ ብቻ ውጭ ላይ አልኳት። ውጭልኝ አልኳት። ሆ ብላ እሺ በቃ አንተን እንዳታወራት እሺ አለችው። እሺ አላትና ነርሷ ከወጣች ማነው እንደዚህ ያደረገሽ? ግቢ ውስጥ ወሬው ሲሳጠፉት ጭራሽ አንቺን አልመሰልሽኝም ነበር እኮ የኔ ቆንጆ። እሺ አለ። እረ ጠላትህ የኔ ቆንጆ፣ አንተንም ምንም አትሆንብኝ አልኩት። እንዴት እና በቀጣይ እንቀጥላለን ማለት ነው። ቤተሰቦቼ አቋርጬዋለሁ።